የአሜሪካና እስራኤል ተስፋ የነበረው አዲሱ የተኩስ አቁም ስምምነት ገና ሳይተገበር ከባድ ፈተና ገጥሞታል። የሊባኖሱ ታጣቂ ቡድን ሄዝቦላ እስራኤልና ሊባኖስ የተስማሙበትን የተኩስ አቁም ሙሉ በሙሉ ውድቅ ማድረጉን በይፋም አስታውቋል። ቡድኑ ስምምነቱን ውርደትና እጅ መስጠት ሲል ጠርቶታል። እኔ ክስተት ነኝ ከአውደ ክስተት ሚዲያ። የቀጠናውን ውጥረት ይበልጥ ያባባሰውን የሄዝቦላ ቁልፍ ውሳኔ ወቅታዊና የጦር መረጃ ይዤላችሁ ቀርብ ያለው። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። አብራችሁን ቆዩ። የሊባኖስ ታጣቂ ቡድን ሄዝቦላ በአሜሪካ ድጋፍ የተደረሰውን የእስራኤልና የሊባኖስ የተኩስ አቁም ስምምነት ውል በጥብቅ ኮንኖ ውድቅ ማድረጉን አስታውቋል። የኢራን ድጋፍ የሚገኘው ከዚህ ቡድን መሪ ወይም ናይም ቃሲም በሰጡት ጠንካራ መግለጫ ድርድሩ ለሊባኖስ ከንቱና አዋራጅ እንደነበር ገልጸው በሰፊው የሊባኖስ ሕዝብ ዘንድ ሙሉ በሙሉ ውድቅ የተደረገ ነው ብለዋል። የኢራን ድጋፍ የሚያገኝ የዚህ ቡድን መሪ ናይም ቃሲም በሰጡት ጠንካራ መግለጫ ድርድሩ በሊባኖስ ከንቱና አዋራጅ እንደነበር ገልጸው በሰፊው የሊባኖስ ሕዝብ ዘንድም ሙሉ በሙሉ ውድቅ የተደረገው ነው ብለዋል። ይህ የሄዝቦላ መግለጫ የወጣው እስራኤልና ሊባኖስ ተሰባሪ የሆነውን የተኩስ አቁም ስምምነታቸውን በማደስ በሊባኖስ ውስጥ የሄዝቦላ ታጣቂዎች እንዳይንቀሳቀሱ የሚከላከሉ የሙከራ ደህንነት ቀጠናዎችን ለመፍጠር መስማማታቸውን ካስታወቁ በኋላ ነው ብሏል። ረቡዕ ዕለት በአሜሪካ የውጭ ጉዳይ ሚኒስቴር የወጣው የጋራ መግለጫ ስምምነቱ ተግባራዊ የሚሆነው ሄዝቦላ ሙሉ በሙሉ ጥቃቱን ስታቆም ብቻ እንደሆነ ቢገልጹም በድርድሩ ላይ ያልተሳተፈ የሄዝቦላ መሪ ሐሙስ ዕለት በሰጡት ምላሽ ግን ሄዝቦላ ተኩስ አቁም ታጣቂዎቹ ከደቡብ ግንባር እንዲያስወጣ የሚጠይቁ ይህ የሚታሰበው ስምምነት ትርጉም እጅ መስጠት ነው፣ ይህም የእስራኤል ዓላማ ብቻ የሚያሳካ ነው ሲሉ ውድቅ አድርገውታል። በቤይሩት ደቡባዊ የሄዝቦላ ይዞታ ዳሂ ጎዳናዎች ላይ የሚገኙ ነዋሪዎችም ተመሳሳይ ስሜት አላቸው። እዚያ ለ25 ዓመታት ንግድ የሰሩት ሳሚ የተባሉ ግለሰብ ለቢቢሲ ሲናገሩ ከተኩስ አቁም በአንድ ወገን ብቻ ሊሆን አይችልም ወይ በሁሉም ወገን መሆን አለበት፣ ካልሆነ ግን ምንም የተኩስ አቁም የለም። ሐሙስ ዕለትም በሊባኖስ ጥቃቶች ቀጥለዋል። ታዲያ ይህ እንዴት ሰላም ሊባል ይችላል ብለው ይህ የእጅ መስጠት እንጂ የሰላም ስምምነት አይደለም ብለዋል። በእስራኤልና በሊባኖስ መካከል በዋሽንግተን በተደረገው አራተኛ ዙር ውይይት የተደረሰው ስምምነት በአሁኑ ወቅት በእስራኤል የምድር ጦር ቁጥጥር ስር ከሚገኘው የእስራኤል ድንበር እስከ ሊታኒ ወንዝ በግምት 30 ኪሎ ሜትር ወደ ውስጥ ባለው ክልል ውስጥ ሁሉንም የሄዝቦላ ታጣቂዎች ማስወጣት እንደ ቅድመ ሁኔታ ያስቀምጣል። ውሉ የሊባኖስ መደበኛ ጦር ብቻ ቀጠናውን እንዲቆጣጠር የሚያዝ ቢሆንም የሙከራ ቀጠናዎቹ የት ቦታ እንደሚሆኑ የሚያሳይ ካርታም ሆነ በተግባር እንዴት እንደሚሰሩ የሚያብራራ ነገር ግን አልተካተተም ነበር። የሊባኖስ ፕሬዝዳንት ጆሴፍ አውን የተኩስ አቁሙ በሁሉም ወገኖች የመጨረሻ ማረጋገጫ ካገኘ በ24 ሰዓታት ውስጥ ሊተገበር እንደሚችል ተናግረው የነበረ ቢሆንም የእስራኤሉ መከላከያ ሚኒስቴር እስራኤል ካታዝ ግን የእስራኤል ጦር በአካባቢው የሚገኘውን የሽብር መሰረተ ልማት ለማፍረስ ለጊዜው ጥቃቱን የምድር ዘመቻውን ይቀጥላል ብለዋል። ሐሙስ ዕለትም የእስራኤል ጥቃቶች በደቡብ ሊባኖስ የቀጠሉ ሲሆን በበቃ ሸለቆ ወይም በቃ ቫሊ በደረሰ የአየር ድብደባ የ5 ሰዎች ሕይወት ማለፉ ታውቋል። በተጨማሪም በሊባኖስ የሚገኘው የተባበሩት መንግስታት የሰላም አስከባሪ ኃይል ዩኒፋይል ረቡዕ ምሽት በማርጃዩን አቅራቢያ በደረሰ የሞርተር ጥቃት ሳቢያ ቢያዊው ከፍተኛ ሳጅን ሚሎቫ የተባሉ የሰላም አስከባሪ አባል መሞታቸውን አስታውቋል። እስራኤል ለጥቃቱ ሂዝቦላን ተጠያቂ አድርጋለች። ሂዝቦላ በበኩሉ ሐሙስ ከሰዓት በኋላ በካንታራ በከተማ እና በፎፍሮት ግንባር አካባቢ የሚገኙ የእስራኤል ወታደራዊ ተሽከርካሪዎችን በቦምብ ተሸካሚ ድሮኖችና ሮኬቶች መምታቱን አስታውቋል። ጦርነቱ ከተጀመረበት ጊዜ አንስቶ በሊባኖስ በትንሹ 3526 ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር የገለጸ ሲሆን ከ1 ሚሊዮን በላይ ሰዎች ደግሞ ተፈናቅለዋል። እስራኤል በበኩሏ በጦርነቱ 26 ወታደሮችና 4 ሲቪሎች መገደላቸውን አስታውቃለች። የተወደዳችሁና የተከበራችሁ የአውደ ክስተት ሚዲያ ተከታታዮች ሄዝቦላ ስምምነቱን ፍጹም ውድቅ ማድረጉን ተከትሎ መካከለኛው ምስራቅ ወደ ባሰ የደም እልቂትና የጦርነት የምታመራ ይመስላችኋል? የአሜሪካ አስቀጣይ እርምጃ ምን ሊሆን ይችላል? የእናንተን ውድ አስተያየት በኮሜንት መስጫ ላይ አጋሩኝ። ቪዲዮውን ላይክ እና ሼር በማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሆኑ። እኔ ክስተት ነበርኩኝ። በሚቀጥለው አዲስ መረጃ እስክንገናኝ ድረስ ቸር ሰንብቱ።